እነዚህ ከኤሪስ ጀምረን እስከ ስኮርፒዮ የእያንዳንዱ ኮከቦችን 10 አሉታዊ ባህሪያትን የተመለከትንባቸው ቪዲዮዎች ናቸው። የስለ ሳጁታሪየስ ኮከብ አሉታዊ ባህሪያት የምንመለከትበት ቪዲዮ የዚሁ ክፍል 9ኛው ቪዲዮ ነው። ሳጁታሪየሶች ብዙ ተቃራኒ ባህሪያትን አዳብለው ያዙ የአስገራሚ ኮከብ ባለቤት ናቸው። ከነዚህ ውስጥ አስደናቂው ዕውቀት ፈላጊነታቸው ሲሆን ነገር ግን አንድን ነገር ለማወቅ ደግሞ ትዕግስት የላቸውም። እንዲህ እያልን በዚህ ቪዲዮ 10 የሳጁታሪየስን አሉታዊ ባህሪያትን እንመለከታለን። ቪዲዮን ለመመልከት ከወሰናችሁ ላይክ በማድረግ ጀምሩ። እስኪ ኮከባቸው ሳጁታሪየስ ለሆነ ወዳጆቻችሁ ብታጋሩትም ብዙ ትርፍ ያገኙበታል። አሁን ወደ ቪዲዮ። አንደኛ፣ ብልጣብልጥነት። ሳጁታሪየሶች ግልጽና ሐቀኛ በመሆናቸው ይታወቃሉ። ነገር ግን ብልሃተኛም ጭምር ናቸው። ወደ አእምሯቸው የሚመጣን ነገር ሁሉ ሳይጨነቁ ከመናገር ይልቅ ከንግግራቸውም ሆነ ከቀጣዩ ተግባራቸው ምን አይነት ጥቅም እንደሚያገኙ ቀምረው ነው የሚያደርጉት። ይህ የብልህ አካሄዳቸው ምንም እንኳን ዲፕሎማሲያዊ ፍላጎትን በሚጠይቁ ሁኔታዎች ላይ ተመራጭ ቢያደርጋቸውም ነገር ግን እውነተኛ ማንነታቸውን ሰዎች እንዳያውቁት ተጽዕኖን ያሳድራል። ሁለተኛ፣ ሁሉን አውቃለሁ ባይነት። ሳጁታሪየሶች አዲስ ነገርን ለማወቅ ከፍተኛ ጉጉት አላቸው። ያወቁትንም ለሰዎች ማጋራት ደስታ ይሰጣቸዋል። ነገር ግን ይህ ባህሪያቸው ሁሉንም ነገር እኔ ነኝ የማውቀው ለሚል እብሪተኝነት አሳልፈው ይሰጣቸዋል። ሶስተኛ፣ ጽናት አልባነት። ሳጁታሪየሶች በጉልበት የተሞሉ ኮከብ ናቸው። ነገር ግን ከዚህ ባህሪያቸው በተቃራኒ ቶሎ በነገሮች ላይ የመሰልቸት ጸባይም አላቸው። በዚህም ቶሎ ትኩረትን ሊያጡ ይችላሉ። ይህ ባህሪያቸው አንድ ነገር ላይ ረጅም ጊዜ ከመጽናት ይልቅ የተለያዩ ነገሮችን ቶሎ እንዲሞክሩ ያደርጋቸዋል። አራተኛ፣ ከልክ ያለፈ ነፃነት። ሳጁታሪየሶች ጊዜ በሚፈልጉ ነገሮች ላይ ረጅም ቆይታን ለማድረግ የሚያስችላቸው ቁርጠኝነት የላቸውም። ይህ ከእነርሱ አሉታዊ ባህሪዎች መካከል በትልቁ የሚነሳው ነው። አንድ ቦታና ሁኔታ ላይ የማይቆዩበት ምክንያት ደግሞ አብዝተው የሚፈልጉትን ነፃነታቸውን እንደሚነፍጋቸው ስለሚያምኑ ነው። በዚህም የያዙትን ነገር ለቀው ወደ ሌላ ሲሄዱ ከአንዱ ወደ ሌላው ሲዘሉ ብዙ የባከኑ ጊዜያትን ነው የሚያሳልፉት። አምስተኛ፣ ትዕግስት ማጣት። ሳጁታሪየሶች ባላቸው አዳዲስ ነገሮችን የመሞከር የለውጥና ያላዩአቸውን ነገሮች የመመልከት የማያቋርጥ ጥማት ምክንያት እረፍት አልባ ኮከብ ናቸው። ነገር ግን በዚህ ባህሪያቸው ምክንያት ትዕግስት የሚባል የላቸውም። አንዱን ነገር በማወቅ ላይ ሳሉ አዲስ ነገር ካዩ ወደዛኛው ለመዘዋወር ጊዜ አይፈጅባቸውም። አንድ ተመሳሳይ ነገር ለሁላችንም ደስታ እንደማይሰጥን ግልጽ ነው። የሆነን ሰው ማስደሰት ትፈልጋላችሁ እንበል። ምን ብታደርጉለት ይደሰታል? ይህንን ጥያቄ በቀላሉ ይህንን ቪዲዮ በመመልከት መልሱን ልታገኙት ትችላላችሁ። ኮከቦች ምን እንደሚያስደስታቸው የተመለከትንበት ነው። ቪዲዮውን በኮሜንት ቦታ ላይ በማስቀምጥላችሁ ሊንክ ማግኘት ትችላላችሁ። ስድስተኛ፣ አይገመቴነት። ሳጁታሪየሶች በህጎች ስር መኖርን ፈጽሞ አይፈልጉም። ከዋና ዋና ስቴቶቻቸው ጋር የሚጋጩ ነገሮችንም አይቀበሉም። በጣም ግትር ናቸው ልንላቸውም እንችላለን። ነገር ግን ሲበዛ ወደ ውስጣቸው ዘልቀው የሚያስቡ ኮከብም ናቸው። በዚህ ምክንያት ጠለቅ ብለው ከራሳቸው ጋር ከተመካከሩ በኋላ የማይቀየር የሚመስለውን ሐሳባቸውንም ሊቀይሩ ይችላሉ። በዚህም ሳጁታሪየሶችን ለመገመት አስቸጋሪ ኮከብ ያደርጋቸዋል። ሰባተኛ፣ እርጋታ አለመኖር። ሳጁታሪየሶች ዕውቀትን በማሳደድ የሚኖሩ ኮከብ ናቸው። ሁልጊዜም ከትላንት የተሻለ አዳዲስ ሐሳብና ልምዶችን ይፈልጋሉ። በዚህ ወጥነት በሌለው ተፈጥሯቸው ምክንያት ብዙ ጊዜ ከሌሎች ሰዎች ወቀሳን ያስተናግዳሉ። ስምንተኛ፣ ከልክ ያለፈ በራስ መተማመን። በሳጁታሪየስ ኮከብ ስር የሚጠቃለሉ ሰዎች ሁልጊዜ ከፍተኛ የራስ መተማመን አላቸው። ነገር ግን ይህ በራስ መተማመናቸው ከልክ የማለፍ ባህሪም አለው። ከነሱ ሐሳብና ፍላጎት ውጭ ያለን ነገር እንደ ቀላል ይመለከቱታል። ነገሮች እንደነርሱ ፍቃድ በማይሆኑበት ጊዜ ያልተገቡ ባህሪዎችን ማሳየት ይጀምራሉ። ዘጠነኛ፣ ጥልቀት አልባነት። የሳጁታሪየሶችን ዕውቀት ፈላጊነት ባህሪ ጥቅም አልባ የሚያደርግ አንድ ባህሪ አላቸው። ከላይ እንደጠቀስኩላችሁ ሳጁታሪየሶች ትዕግስት አልባ ናቸው። ስለዚህም ብዙውን ጊዜ አንድ ነገር ከላይ ለማየት እንጂ ጠለቅ ብለው ለመመልከት ትዕግስቱ አይኖራቸውም። ስለዚህ ዕውቀታቸው ጥልቀት አልባ ሲሆን በውጫዊ ሁኔታና ውጫዊ ውበት እንዲታለሉ መንገድ ይከፍትላቸዋል። አስረኛ፣ ግድ የለሽነት። ሳጁታሪየሶች ለአንድ ነገር የሚሰጡት ትኩረት ለዛ ነገር ካላቸው ስሜት ጋር ብቻ የሚገናኝ ነው። ከዛ በተረፈ ለሌሎች ሰዎች ስሜት ግድ የለሾች፣ አንዳንዴም መተባበር የማይፈልጉ እብሪተኞች ናቸው። በዚህም አንድ ነገር ደስታ የሚሰጣቸው ከሆነ ብቻ ነው የሚያደርጉት። የባህሪያቸው በዙሪያቸው ያለን ሰው ጨምሮ የቅርብ ሰዎቻቸውን ሲጎዳ ይስተዋላል።
የዛሬው ቪዲዮአችን ይህንን ይመስላል። አንዳች ተጨማሪ ዕውቀትን እንዳገኛችሁበት አምናለሁ። ታዲያ እስከዚህ ድረስ ከተመለከታችሁት የላይክ ምልክቷን ተጫኑልኝ። ሐሳብ አስተያየታችሁን በኮሜንት መስጫው ላይ ማስቀመጥ ትችላላችሁ። ኮከቦችን በተመለከተ ተመሳሳይ ቪዲዮዎችን ለማግኘት የኢትዮ ዞዲያክ የዩቲዩብ ገጽን ሰብስክራይብ በማድረግ ቤተሰብ ይሁኑ። መልካም ጊዜ